የአረብኛ ፊደላት አሉ እዚህ ጋር። እንግዲህ ቁርአንን ለማንበብ የመጀመሪያው ቁም ነገር የአረብኛ ፊደላትን 28ቱን አልሑሩፍ አልሂጃ የምንላቸውን ቃዒደቱ ኑራንያ ላይ በዛ መልኩ ያለው እነሱን ማወቅ ነው። ስለዚህ ዛሬ የተወሰኑት እናያለን። ስንት 7 ፊደላቶች እናያለን በዚህ ቪዲዮ ማለት ነው። እነዚህ በደንብ ወቁልኝ ያ ጀማዓ። አወለን እችኛዋ አንድ ቁጥር የምትመስለው አሊፍ ትባላለች ስያሜዋ። አንዳንዴ ደግሞ እቺ ምልክት ኮፍያ ነገር ከላይ ቁጭ አርጋ ትመጣለች። እቺ አሊፍ ትባላለች። አሊፍ ይሄ ስያሜው ነው። እንዴት እንደሚነበቡ ኋላ ላይ ድምፆችን ስናይ የምናየው ይሆናል። እቺ አሊፍ ነች። እነዚህ ሶስቱ ተመሳሳይ ቅርጽ ያላቸው ሆነው ነገር ግን ስያሜያቸው የተለያየ ነው። እዚች ጋር አንድ ነጥብ ከስሯ ሲኖራት ባ ትባላለች። ባ እንደዚሁ 2 ነጥብ ከላዩ ላይ ሲኖራት ራሷ ቅርጿ ታ ትባላለች። እንደዚሁም ራሷ ቅርጽ 3 ነጥብ ሲኖራት ከላዩ ላይ ታ ትባላለች። በአማርኛ ሳን ያለን ስለዚህ ምንም ማለት አይችልም። ታ ስትቀራ ግን ታ ነው የምትባለው። ስለዚህ አሊፍ ባ ታ ታ አራቱን ማለት ነው። ሌላ የቀሩት 3ቱን እንዲህ እቺ ጂም ነች። 1 ነጥብ ስናደርግባት ተመሳሳይ ቅርጽ ነው ያላቸው ሁሉም ብያቸዋለሁ። 1 ነጥብ ከስሯ ስናደርግ ጂም ትባላለች። ጂም ጂም። እችኛዋ ደግሞ ሐ ምንም ነጥብ ሳይኖራት ሲቀር ሐ ትባላለች። ሐ እንደዚህ ትጻፋለች። እችኛዋ ደግሞ ከላይ 1 ነጥብ ሲኖራት ኸ ኸ። ይሄ ነው የአማርኛው ኸ ትባላለች። እንደዚህ አይነት ተከታታይ ትምህርት እናንተም የሚጠቅም ቁርአንን ለማንበብ የሚያስችላችሁን ትምህርት ከኔ ጋር መከታተል ትችላላችሁ። አዲስ የሆናችሁ ካላችሁ ለቻናሉ ፈለው ማድረግ እንዳትረሱ። እንደምታዩት እንግዲህ በጣም ውስን ፈለወር ነው ያሉ። ቁርአንን ነው የምናስተምረው፣ ቁርአንን ነው የምናስቀራችሁ በዚህ ተከታታይ ትምህርት። ረመዳን እየመጣ ነው። ኢንሻአላህ ቢኢዝኒላህ ተዓላ አላህ ያድርሰንና የዚህ ረመዳን ወር ትሩፋት እጥፍ ድርብ የምናገኝ አላህ ያድርገን። ትምህርቱን ተከታተሉ፣ ቻናሉን ፈለው አድርጉ። ለዛሬ ያየናቸው እነዚህ 7 ፊደላቶችን ነው። በቀጣዩ ደግሞ ሌሎችን ይዤላችሁ እመጣለሁ። አሰላም